ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ከእግዚአብሔር ይመስገን ሁሉ ደህና፣ ሁሉ አማን ነው። እንደምን አመሻችሁ? የዛሬ ፈጡር የዛሬ ፈጡር ላሳያችሁ ምን እንደሚሰራ ማለት ነው። ይሄ ዶሮ ነው። ዶሮ አያችሁ፣ ዶሮ በቅመማ ቅመም በሁሉ ነገር የተቀመመ ነው። ኦኬ። ሌላ ደግሞ እዚህ ጋር ሾርባ ሰርቻለሁ። የካሮት ሾርባ ህይወትና ካሮት ብቻ ነው። አያቸው፣ ካሮት ብቻ ነው። ይሄ እንዳልኳችሁ ዶሮ ነው። እዚህ ጋር ድንች እየጠበስኩ ነው። የድንች ችፕስ እየጠበስኩ ነው። እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ እና ማለት ነው ውዶችዬ፣ ሲያዘጋጁልን ነገር አላሳየሁትም። ሰላጣ የምትወዱት ማለት ነው። እና የዛሬ ፈጡር በ22ኛ ቀን በ22ኛ ቀን ፈጡሩ ይሄን ይመስላል። እና እግዚአብሔር ይመስገን በሰላም አውለን እስከዚህ ሰዓት የጠበቀ እግዚአብሔር የተመሰገነ ይሁን። እና ሁሌም እግዚአብሔር አለን ከጎናችን ይረዳናል። እና በሰላም ልንጨርስ ነው ረመዳንን በሰላም ልንጨርስ ነው። እና ደግሞ በዚህ በጦርነት ምክንያት እዚህ ያሮጉት ቤተሰቦች ሁሉ መጥተው እዚህ ነው ያሉት እና በጣም ብዙ ነው ሰሞኑ። የ10 ቀን ምናምን ሆነ ከመጡ እና እግዚአብሔር እየረዳኝ ነው። ቪዲዮ ለመስራት አልተመቸኝም፣ ለመንቀሳቀስ አልተመቸኝም። ያው ስለ ሁሉም ነገር እግዚአብሔር ይመስገን እና ተስፋ አልቆርጥም ብዬ ነው። እና ውዶችዬ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ በማየት ያው ቪዲዮ አጭር ቪዲዮ ስለሆነ ቪዲዮውን እስከ መጨረሻ በማየት አበረታቱኝ፣ አግዙኝ እላችኋለሁ። $10 እንዲሞላ አግዙኝ። በነገራችን ላይ እንትን የካሮት ሾርባ ማለት ነው። የካሮት ሾርባ ሰርታችሁ ጠጡ። የምሬን ነው የምላችሁ። ጾም ላይ ያላችሁ ሙስሊሞች የካሮት ሾርባ በጣም አሪፍ ነው ለሰውነት፣ ለጤንነት፣ ለአይምሮ፣ ለብዙ ነገር ካሮት በጣም ጥቅምም አለው ቪታሚንም አለው እና የካሮት ሾርባ ያው ምንም አይከብድም። ሽንኩርት ከታትፋችሁ ትጠብሳላችሁ። ከዛ ካሮቱን ቆራርጣችሁ መጨመር ነው። ከዛ ሲበስል በማሽን በመፍጫት ነው። ካሮት ብቻ ነው። ካሮትና ሽንኩርት በቅመማ ቅመም ጨምሬ ያለው ያው ስሰራ አላሳየዋችሁም። እና የካሮት ሾርባ ጠጡላችኋለሁ። አደስ ምናምን ብዙም አታብዙ። ካሮት ሾርባ አሪፍ ነው በጣም። እና እዚህ ቤት የልጁ ምስት ማለት ነው የሾርባ የእንትን ምንድን ነው እሱ የምስር ሾርባ በአፏም አትነካም። ለምንድን ነው ስላት በቃ ብዙም አልወድም ጮጋራዬን ይነካል ምናምን አለች። እና ሁሉም እኛ ቤት የካሮት ሾርባ ነው የሚሰራው። የካሮትና እንትን አለ ምንድን ነው የሚባለው? ይህ የሆነ ከመሬት የለም እኛ ጋር ሰው ይቅርና እንኳን እንስሳ ማይበላ እንትን አለና እኔ በጣም የሚጠላው ነገር አለና እሱን ነው አብዝቶ የሚሰሩት እና የሚወዱት። የእሱ ሾርባ ነው። ስሙን ረስቻለሁ ግታ እና የምስር ሾርባ እዚህ ቤት አይሰራም። ሁሌ ካሮት ነው ሾርባ የሚሰራው። ስጋውን ደግሞ በወፍራም
ይሄ ደግሞ በሮዝም ይበላል፣ ግን ዛሬ መብላት የፈለገነው በእንትን ነው፣ በዳቦ ነው። በዳቦ ሳንዱች ይሰራልና ይበላል። በጣም ነው የምጣፍጠው እና ውዶችዬ በጣም ባለሙያ ነኝ። በጣም ባለሙያ ነኝ ጋይስ። ግን ስሰራ እና ሲያዘጋጅ አላሳየውም። አጠገቤ ነበሩ ማለት እነሱ በእነሱ ፊት ይዘው ቪዲዮ መቅረጽ አልተመቸኝም ነበረ። ሰላጣው ላይ የጨመርኩት ደግሞ እንትን አለ ክያርና በዶንስ ቲማቲምና ካስ እና ናና ነው። ናና እነሱ ስለሚወዱ ነው እና የጨማመርኩት እነዚህ ነው። ብዙም ነገር አልጨመርኩም እና በጣም ይጣፍጣል ብዬ ተስፋ አደርጋለሁ። ደግሞ ይጣፍጣል። ከዚህ በፊትም እንደዚህ ሰርቼ ባልተናል እና በጣም ባለሙያ ነኝ ጋይስ። እንዴት አያችሁ? ሙያዬን ብትበሉ በጣም ነው የምትወዱት። እና እዚህ ላይ ደግሞ እንትን እጨምራለሁ። ሩብ ርመን ነው የምጨምረው። እንትን አይፈልጉም እነሱ ምንድነው ሎሚ አይወዱም። ችብሱ ደግሞ ደርሰዋል። ይሄንን አውጥቼ ሌላውን እጨምራለሁ ድንች እና እግዚአብሔር ይመስገን፣ እግዚአብሔር ረድቶን ጨርሰናል። የዛሬ ፈጡር እቺ ብቻ ነች። ብዙ ሰው የሌለ ግማሾቹ የት እንደሆነ ሊበሉ ሄደዋል እና ያለነው ትንሽ ነን እና 4-5 የምንሆን ነው ያለነው። ወጥቷሉ ከቤት። እኛ ከቆየን ብሎ ተብለን ነው ከቆየን ብሎ አጠብቁ ተለያለሁ እና ላሉት አዘጋጅቼ ልሰጣቸው ነው እና ደርሰዋል። ትንሽ መብሰል ይቀራል። አልበሰለም ይሄ ነገር። ሲበስል አውጥቼ ሳንዱች ነው የምሰራው። ሳንዱች አድርጌ ነው የምሰጣቸው ለእያንዳንዱ ሳንዱች። ቀልድ የለም አባቴ። ጦርነት ላይ ነን ያለነው። ከዚህ በላይ ምግብ መስራት አንችልም። በቃ ይሄ ጦርነት ከጀመረ በኋላ ሳንዱች ብቻ ነው የሚበላው እዚህ ቤት እና ተገላገልኩ ምግብ ከመስራት። ሳንዱች ብቻ በቃ እንደዚህ ስጋ፣ የዶሮ ስጋ ያመጣሉ፣ አንዳንዴ ሃምበርገር ምናምን እንደዚህ ነው እየበላን ያለ ነው። እናቴ አሁን ወቅቱ ጦርነት ነው እና በጣም ደስ ይላል። በጣምም ረፍት አለኝ ለእኔ ማለት ነው። እና በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች፣ የኔ ምርጦች። ሁሌም ከጎኔ ናችሁ። በጣም ነው የሚያመሰግናችሁ ውዶችዬ። አሁንም አበረታቱኝ እስከ መጨረሻ። ቪዲዮ ጨርሳችሁ ይሁን። መልካም ቆይታ፣ መልካም የፈጡር ሰዓት ይሁንላችሁ። አመሰግናለሁ።